Ashama akkam jirtu nagaa fararii waaqayyoo bakka jirtu hundumaatti isiniif haa baay'atu. Kun YouTube channel Boonsaddisuu Guuteetii baga nagaan dhuftan jecha kaayyoon channel kanaa odeeffannoowwan wayitaawaa barsiisa sagalee waaqayyoo viidiyoowwan hafuuraa jireenya keenyaaf bu'aa buusan isiniif dhiyeessina. Tarii haaraa yoo taatan subscribe gochuun maatii keenyatti dabalama. Viidiyoo haaraa yeroo argachuuf mallattoo beelii banaa gochuu hin dagatina. Odeeffannoo keenya har'aa keessatti loobii Dr. Tolasaa Guddinaa hiikamuu hidhamtoota siyaasaatiin mormanii. Loobii Dr. Tolasaa Guddinaa namoonni dhumaatii namoota baay'eef jeeqama biyyaaf sababa ta'an hiikamuun isaanii guddaan seeraa jedhani. Duri ijoollummaa kootii kaasee namoonni mana hidhaatii hiikamuu isaanii nan dhagaa. Hiikamuu warra ammaa kana garuu akkan itti yaadu na godheeraa jedhani. Loobiis lallaba isaanii waldaa Atlaantaatti anis qalbiin jijjiiradha jedhu irratti lubni Dr. Tolasaa Guddinaa dubbii kana dubbatanii jiru. Lubni Dr. Tolasaa Guddinaa osoo Oromoo ta'anii jiranii akkasumas osoo tajaajilaa waaqayyoo ta'anii jiranii maaliif akka isaan faallaa qabsoo Oromoo deemaa jiran naaf hin galu. Kanaan duras ilaalcha warra Habashaa kana deeggaruun sirna kabaja ayyaana Irreechaa mormuu fi qeequun isaanii ni yaadatama. Namni dhugaa beeku tokko keessumaa namni waaqayyoon nan tajaajila jedhu akkamitti namoota sababa siyaasaatiif hidhamaniin isaan warra dhumaatii namoota baay'eetiif sababa ta'edha. Sababa isaanii biyyi kun jeeqamteetti jedha. Dhugaa dubbachuuf lubni kun dhugaaf jedhee dubbachaa jira osoo hin taane fedhii qaama ta'e tokko eeguuf jedhee hamma kana dubbata. Gaamanumaan nagaatti isiniin jechaa asaa luba Dr. Tolasaa Guddinaa guutuu isaa akka armaan gadiitti akka dhaggeeffatanii isin affeeraa nagaa waaqayyootiin tura. ዛሬ በፊታችሁ የቀረብኩት እኔም ልናዘዝ በሚል ርዕስ አጠር ያለች መልእክት ይዤ ነው። በምድራችን በዓመት በዓል ጊዜ መንግስት በተለያየ ምክንያት ለታሰሩት እስረኞች ምህረት ማድረጉ የተለመደ ስለሆነ ከልጅነቴ ጀምሮ ሲሰማ ያደግኩት ነውና ምንም ጥያቄ ፈጥሮብኝ አያውቅም። በዚህ ዓመት የሆነውን ሲሰማ ግን ያላሰብኩትና ያልተዘጋጀሁበት ስለሆነ እጅግ አስደነገጠኝ። ምክንያቱም ለሀገሪቷ ትልቅ ጉዳትና ውድቀት እንዲሁም ብዙ እልቂትን ላስከተለው ጦርነትና ውድመት ተጠያቂ ከሆኑት መካከል መንግስት ምህረት በማድረጉ ነው። የእነዚህ የጥፋት መሪዎች ከእስር ቤት ያለምንም ፍርድ መለቀቅ ህዝባችንን ከዳር እስከ ዳር ከማስቆጣቱም ሌላ ለሰሚ ሁሉ ከኔ ጭምር የሚያሳዝንና ለመቀበል የሚያስቸግር ዱብዳ ነበር። አሁን ትንሽ ረጋ ብለናልና በሰከነ መንፈስ ጤናማና ማስተዋል ያለው ሰው መጠየቅ የሚገባውን ጥያቄ ማንሳት አይከፋም። ከጥያቄዎቹም አንዱ ሊሆን የሚገባው የፊትን በደል ከመቁጠርና ምክንያት ከመፈለግ ይልቅ ለኢትዮጵያ የወደፊት ፈውስና ተስፋ የሚሆነው የትኛውን እርምጃ ብንወስድና የትኛውንም ውሳኔ ብንወስን ይመረጣል ብለን ነገሩን በሚገባ ማጠን ጠቃሚ ይሆናል። ሐዋርያው ጳውሎስ በፊልጵስዩስ መልእክቱ በምዕራፍ 3 ቁጥር 13 ላይ ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ አለ፣ በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ ብሎ እንደተናገረ ይህ ለእኛም እጅግ መልካም ጠቃሚ ምክር ነው። ሰዎችንና ባለፈው ነገራችን እንዳንታሰር በፊታችን ባለው ሩጫ ላይ ብናተኩር እጅግ ፍሬያማዎች እንሆናለን። ለመሆኑ ምርር ብለን እንድንቆጣ ያደረገን ምንድን ነው? አዎ ህዝብን በመበደል መንግስትን በመካድ ጦርነትን በመጫር ትውልዱን በማስጨረስ ብዙ የደም ዕዳ ጭምር በእጃቸው ያለ ሰዎች ያለምንም ፍርድ ከእስር ቤት ስለተለቀቁ ነው። እውነት ነው። እንደ ሰው ሁኔታውን ስናጠነው ጥያቄያችን ትክክል ይመስለናል። በዚህ ሐሳብ እኔ ራሴ 2 ቀን ከታገልኩ በኋላ
ጃንዋሪ 10 ሰኞ ጧት በጌታ ፊት በጸሎት ሆኜ እያለሁ በቅጽበት አይን ከየት መጣ የማይባል መስታወት በፊቴ ተደቀነ። ያ መስታወት ያሳየኝ ፊቴን ሳይሆን ሊገልጾ በማይችለው ሁኔታ ማንነቴንና ያለፈውን ታሪኬን ነበር። ያየው ሰው እኔ ነኝ ብዬ ለማመን አስቸግሮኝ ነበረ። የማየውን ግን መካድ አልቻልኩም። ያየሁትም ጌታን ከማወቄ በፊት የነበረኝን የማስደስት የህይወት ታሪክን ነበር። እጅግ ደነገጥኩ። የምለው ሁሉ ጠፋብኝ። በፊቴ ያየሁትን በቋንቋ መግለጽ የማልችለው ውዳቂና ተስፋ የሌለው ጎስቋላ ሰው መሆኔን ነው። በሳቸው ቅጽበት በእግዚአብሔር ምሕረትና ቸርነት ከእንደዚህ አይነት ህይወትና ጥፋት በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ምሕረትን እንዲሁ በነፃ እንዳገኘው እንዳስበው አደረገኝ። የሚያስደንቀው ሌላው ደግሞ ይህ ሁሉ የሆነው 1 ሰኮንድ በማይሞላ ጊዜ ውስጥ ነው። ስለዚህ ምሕረት የተደረገልኝ ሰው በመሆኔ ብቻ እንጂ ከኔ ምንም እንዳልሆነ በመንፈሴ አስተዋልኩ። ዛሬ ያለኝ ህይወት በኔ ስራና ማንነት ሳይሆን እንዲሁ በእግዚአብሔር ምሕረት በነፃ የተሰጠኝ ስለሆነ በማንም ላይ መፍረድ በምንም አይነት የማይገባኝ ምስኪን ሰው መሆንን ተረዳው። የዘላለም እግዚአብሔር እኔን ለዘላለም ፍርድና ሞት ከሚያበቃኝ ኃጢአት ይቅር ካለኝና ከማረኝ ኃላፊ በሆነው በዚህ ዓለም መንግስት ለበደሉ ሰዎች ምሕረት ሲያደርግላቸው ወይንም ክሳቸውን ሲያቋርጥ በመስማቴ እንቅልፍ ያሳጣኝ ያስቆጣኝ ምንድን ነው? ይህ የሆነበት ምክንያት ማንነቴንና ከእግዚአብሔር የተቀበልኩት ምሕረት ምን ያህል የከበረ እንደሆነ ስለዘነጋው ነው። ስለዚህ አቤቱ አምላኬ እንዴት ትልቅ ነህ፣ እንዴት ምሕረተኛ ነህ፣ እንዴት ይቅር ባይ ነህ ብዬ ከማለት ሌላ ቋንቋ አልነበረኝ። አሁን እውነት ነው፣ እግዚአብሔር በምሕረቱና በቸርነቱ እጅግ ትልቅ ነው፣ እጅግ ባለጸጋ ነው። ወገኖቼ ከዚያ ከእንቅልፍ እንደምነቃ ሰው ሲነቃ በሰዎቹ መፈታት ያስቆጣኝ፣ እጅግ ያሳዘነኝ መንግስት ክሳቸውን ያቋረጠላቸው የእስረኞች ጉዳይ ከውስጤ ተነቅሎ ወጣና በጸሎትና በምስጋና መንፈስ ተሞላው። ወደ ልቤ ተመልሼ ሳስብ ኃጢአተኛው መማር የሚችል እውነተኛ ምሕረት የሚያመጣ እውነተኛ ምሕረት የሚያደርግ ከእግዚአብሔር ብቻ እውነተኛ ምሕረት የሚመጣ ከእግዚአብሔር ብቻ እንደሆነ አስተዋል። ከእግዚአብሔር መንግስት ምሕረት የተደረገልኝ በሰው መንግስት ይቅር በተባሉት ላይ የምናደደው የምቆጣው እረፍት የማጣው ለምንድን ነው? ችግሩ ከእግዚአብሔር የተደረገልኝን ምሕረት ስለዘነጋው ነው። ያን ባስታውስ ኖሮ ለአንድ በደለኛ ለተደረገለት ምሕረት እንደዚህ ባልተሰማኝ ነበር። ወገኖቼ እግዚአብሔር ቃል ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል እንደምል እኔም ቢሆን በጌታ ምሕረትን ያገኘው ሰው ነኝ። ዛሬ ለሁሉም ኢትዮጵያውያን በትህትና የማስተላልፈው መልእክት
ነገሮችን በሚገባ ሳናስተውልና ሳንረዳ የራሳችንን ፍርድ መስጠት ከጥቅሙ ጉዳቱ ያመዝናልና መጠንቀቁ እጅግ ጠቃሚ ነው እላለሁ። አዎ መንግስት ወንጀለኛን መቅጣት የግድ ነው አለበትም። ሆኖም በአንድም ሆነ በሌላ ምክንያት መንግስት ምህረትን ሲሰጥ ወይም የወንጀለኛውን ክስ ሲያቋርጥ ለጊዜው መንግስት የሚወስደው እርምጃ ባይስማማንና ባይገባንም ቶሎ ብለን ከመቃወምና ከመተቸት ይልቅ ረጋ ብለን በማሰብና በማጠን መንግስት ይህንን ውሳኔ የወሰነበትን ሁኔታ ለመረዳት ጊዜ መስጠት እጅግ አስፈላጊ ነው። ያለበለዚያ ግን ወገኖቼ ኢትዮጵያ ለማፍረስ ለመበታተንና እኛ ለመከፋፈል በውስጥና በውጭ ሆኖ ቀን ከሌሊት በመስራት ቀዳዳ ለሚፈልጉት መሳሪያ እንዳንሆን መጠንቀቅ ይኖርብናል። ስለሆነም ህዝባችንን እያወከ ያለ የነዚህ የእስረኞች መፈታት ከራሳችን አንጻር ሳይሆን ከእግዚአብሔር አንጻር ብናየው መልካም ነው ብዬ አምናለሁ። ሀሳቤን ለማጠቃለል ያህል አንደኛ የኢትዮጵያ መንግስት ምህረት ያደረገላችሁ እናንተ ወገኖች በሙሉ ከጌታ ምህረትና ቸርነት የተነሳ ከልቤ የምወዳችሁ ናችሁ። ለእናንተ ያለኝ መልእክት ግን ይህ በምድር ያገኛችሁት ምህረት ጊዜያዊና ምድራዊ ነው። እናንተ ነገ የምታልፉት ነገር ግን ከዘላለም ሞትና ጥፋት የምታደግ የዘላለም ምህረት በክርስቶስ ኢየሱስ በኩል ተገልጿል። ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ በማለት ምህረትን በክርስቶስ ኢየሱስ እንዳገኘ ይመሰክራል። ዛሬም ለእኛ ኃጢአትና መተላለፍ በመስቀል ላይ የሞተልንን ጌታ ኢየሱስን በማመን የዘላለም ምህረት ታገኙ ዘንድ የእግዚአብሔር የፍቅር ጥሪውን ያቀርብላችኋል። ከእግዚአብሔር ጋር ታረቁ። ከኢትዮጵያ ሕዝብ ጋር ብቻ አይደለም፣ ከእግዚአብሔር ጋር ታረቁ። እርቃችሁ ጊዜያዊ አይሁን። ያገኛችሁት ምህረት ጊዜያዊ አይሁን፣ ዘላለማዊ ይሁን። እርቃችሁ ከእግዚአብሔር ጋር ይሁን። ያኖራችሁ በሕይወት ያኖራችሁ ይህን ለዚህ ቀን ያደረሳችሁ ብርሃኑ ላበራላችሁ ለሰራዊት ጌታ ለእግዚአብሔር ሕይወታችሁን ስጡ። ከዚህ የበለጠ ጭንቀት፣ ከዚህ የበለጠ ሲኦል፣ ከዚህ የበለጠ እስር ቤት አለ። ከዛ ታመልጡ ዘንድ በክርስቶስ ኢየሱስ አምናችሁ ከዚህ ታመልጡ ዘንድ የእስራኤል ቅዱስ እግዚአብሔር ማስተዋልን ይስጣችሁ እግዚአብሔር። ሁለተኛ ለኢትዮጵያ ሕዝብ የምለው ሁላችንም ብንሆን በእግዚአብሔር ፊት በደለኞች ነን። ማናችንም ከኃጢአት መርዝ ነፃ አይደለንም። በውስጣችን ያለ የኃጢአት ጨለማ በአይን የማይታይ ቢሆንም ጥላቻ፣ ክፋት፣ ዘረኝነት፣ ንቀት፣ ቂም በቀል የአንድነታችንን መሰረት እየፈተነ ነው። ዛሬ ለአንድ ሰኮንድ እንኳን የዘላለም እግዚአብሔር በብርሃኑ ራሳችንን ቢያሳየን ጠቅላላ ስለ ራሳችን ስለ ሕዝባችንም ሆነ ስለ ሌሎች ብሔር ብሔረሰቦች
ያለን እይታ ለዘላለም ይቀየር ነበረ። ነቢዩ ኢሳይያስ ራሱን በእግዚአብሔር ብርሃን ውስጥ ሲመለከት በምዕራፍ 6 ቁጥር 5 ላይ እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውም በረከሱባቸው ሕዝብ መካከል በመቀመጥ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አሉ ይላል። ወገኖቼ እኔና እናንተ የሰራዊት ጌታ እግዚአብሔርን ብናይ ዛሬ ያሰረን ጥላቻ፣ ያሰረን ጦርነት፣ ያሰረን መለያየት፣ ምንም ጥቅም የሌለው ፍሬ ፈርስኪ የሆነ ልጆቻችንን በጦር ሜዳ እየጨረሰ ያለው ይህ ሁሉ ነገር በእግዚአብሔር ምሕረት ብታይ ቦታ አይኖረውም ነበረ። እንተቃቀም ነበር፣ ያለውን እንከፋፈል ነበር። አገሪቷም ትበቃናለች፣ ምድሩም ይበቃናል። ችግራችን ግን የኃጢአት ችግር ነው። ችግራችን እኔ የማለት ችግር ነው። የበደል ችግር ነው። የውሸት ችግር ነው። የስልጣን ችግር ነው። ወገኔ ያ ነው ይሄንን ጦርነት በሙሉ ያመጣው። ይሄ ጦርነት ያስፈልግ ነበር። በእውነት ያስፈልግ ነበር። በእውነት ያስፈልገን ነበር። ይሄ ለድሃ ሕዝብ የሚያስፈልግ ነው አይደለም። የልባችን ጨለማ፣ ስግብግብነት፣ ራሳችንን መውደድ፣ እኔ ካልሆንኩ፣ እኔ ካልመራው፣ እኔ ካልተሾንኩ፣ እኔ የሚል ሰይጣናዊ አመራር ስለተናወጠን ነው። ጌታ እግዚአብሔርን ስናይ ግን የምናየው እኔነቴን አይደለም፣ የረከሰ የወደቀ ወዮልኝ የሚያሰኝ ሰው ነው። ወገኖቼ ሁላችንም የበደላችን ሸክም ብሰማን ኖሮ በእግዚአብሔር ፊት በእንባና በዋይታ ንስሐ እንገባ ነበር። በአንድ ምድራችን ትፈወስ ነበር። አሁንም የእግዚአብሔር ቃል እንደምለው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና እያለ በሰቆቃወ ኤርምያስ ምዕራፍ 3 ላይ ይናገራል። ያልጠፋን መጥፋት ነበረብን። ከኃጢአታችን የተነሳ፣ ከበደላችን የተነሳ፣ ከውሸታችን የተነሳ፣ ቆሻሻ ከሆነው ልባችንና አቋማችን የተነሳ መጥፋት ነበረብን። እግዚአብሔር ግን ምሕረትን አደረገልን። ምሕረት በሕይወታችን፣ ምሕረት በቤታችን፣ ምሕረት በምድራችን፣ ምሕረት በኢትዮጵያ ሕዝብ ላይ። ውድ ወገኖቼ ምድራችን የሃይማኖት ችግር የለባትም። ችግራችን እግዚአብሔርን ያለማወቅ ችግር ነው። ችግራችን እግዚአብሔርን ያለማወቅ ችግር ነው። እግዚአብሔርን አናውቀውም። በምሕረቱ አናውቀውም። በፍቅሩ አናውቀውም። በስራው አናውቀውም። በቸርነቱ በምንም እግዚአብሔርን አናውቀውም። ያለን ባዶ ሃይማኖት፣ የሚያንከራትት ሃይማኖት፣ ካስፈለገ ወደ ጦርነት የሚመራን፣ ወደ ስድብ የሚመራን፣ ወደ ጥላቻ የሚመራን ኢትዮጵያ እዛ ውስጥ መገኘት ነበረባት። 1800 1900 የክርስትና ታሪክ ያለ ምን ነው? ምድርቷን የምታደግ እንዴት ጠፋ? እግዚአብሔር እኔንና እናንተን ወደ ንስሐ ይጠራናል። ወደ ልጁ ወደ ኢየሱስ ክርስቶስ መንግሥት ይጠራናል። በስም መመላለሱ በቃ። ወደ ክርስቶስ ኢየሱስ ወገኖቼ ህብረት እንምጣ። ከሱ ጋር ህብረት ቢኖረን ከእርስ በርስ ጋር ህብረት ይኖረን ነበረ። ህብረት ቢኖረን
ዛሬ በዓለም አካባቢ የምናስተጋባ ጦርነታችን አንድ ጊዜ አይሰማም ነበር። ስለሆነም ሁላችን በዘላለማዊው በእግዚአብሔር ፊት ተቀባይነትን እንድናገኝ ዛሬ ጌታ ኢየሱስ ክርስቶስን የዘላለም አዳኛችን አድርገን እንያዘው። እርሱ እኔ መንገድ፣ እውነት፣ ሕይወት ነኝ ብሎአልና እርሱን ተከትሎ የሚጠፋ አይኖርም። ኢየሱስ መንገድ ነው። ኢየሱስ እውነት ነው። ኢየሱስ ሕይወት ነው። መውጫው እርሱ ብቻ ነው። የፈለጋችሁትን ሃይማኖት ይኑራችሁ፣ የፈለጋችሁትን ምናምን ደብተራ ምናምን ይኑራችሁ፣ ተከተሉ። መንገዱ ግን ኢየሱስ ብቻ ነው። አንድ ቀን